ነፃ ኢንተርኔት ስልካችሁ ላይ ምንም ካርድ ሳትሞሉ መጠቀም ትፈልጋላችሁ? አዎ ከሆነ መልሳችሁ ለምሳሌ ቲክቶክ፣ ፌስቡክ እና ቴሌግራም እና የተለያየ ሶሻል ሚዲያ በነፃ መጠቀም ትችላላችሁ። ልክ እንደዚህ እኔ እያሳያችሁ እንዳለሁት ማለት ነው። ይሄን ገራሚ አፕሊኬሽን ከየት እንደምታገኙና አጠቃቀሙን በዛሬ ቪዲዮ አሳያችኋለሁ። እስከ መጨረሻ ተከታተሉኝ። በመጀመሪያ ላይ ለዚህ ቤት አዲስ ከሆኑ የቤት ፎሎ፣ ላይክ በማድረግ ይጀምሩ። በመቀጠል ወደ ስልካችሁ ፕሌይ ስቶር ትሄዱና ሰርች ባሩን ነክታችሁ ሪቮቴክ ብላችሁ እኔ እንደጻፍኩ ጽፋችሁ ሰርች ታደርጋላችሁ። ከዛ በኋላ የኔ መሰለ አፕሊኬሽን ያመጣላችኋል። ስልካችሁ ላይ ኢንስቶል በማድረግ ኦፕን ብላችሁ ትከፍታላችሁ። አፕሊኬሽኑንም ሲከፍቱት ይሄንን ይመስላል። ሰርች ባሩን ነክታችሁ V02 ብላችሁ ሰርች ታደርጋላችሁ። ከዛ በኋላ የኔ መሰለ ፔጅ ያመጣላችኋል። እዛው ላይ አንዴ በመንካት ትንሽ ወደ ላይ ስክሮል ታደርጋላችሁ። በመጨረሻ ላይም ጌት ናው የሚለው ሲመጣላችሁ ጌት ናውን ነክታችሁ የሚመጣላችሁን አፕሊኬሽን ስልካችሁ ላይ ኢንስቶል ታደርጋላችሁ። የዚህ አፕሊኬሽን አጠቃቀም በጣም ቀላል ነው። እኔ ፐርሚሽን እየሰጠሁት እንዳለሁት እናንተ ፐርሚሽኑን ትፈቅዱለታላችሁ። መጨረሻ ላይም ኦን ማድረግ ያለባችሁ ነገሮች ሁሉንም ኦን አድርጋችሁ ልክ እንደዚህ መጠቀም ትችላላችሁ ማለት ነው። ከዚህ በኋላ ልክ እንደዚህ ሁሉንም ኢንተርኔት በነፃ ነው የምትጠቀሙት ማለት ነው። እስከ መጨረሻ ስለተከታተላችሁ አመሰግናለሁ።